ታቦር ተራራ ላይ ስመጣ ሁሉ ጊዜ ትዝ የሚለኝ አንድ ታሪክ አለ። ታሪኩ በእንግሊዝ ሀገር የተጻፈ ታሪክ ነው። ማን እንደጻፈው ምንጩ አይታወቅም። 3 ዛፎች በአንድ ትልቅ ተራራ ላይ በቅለው እያለ ገና ችግኝ እያሉ ለወደፊቱ ስታድግ ምን መሆን ትፈልጋለህ አይነት ውይይት ይወያያሉ። እና ውይይታቸው ላይ አንደኛው ዛፍ እኔ ለወደፊቱ መሆን የምፈልገው በጣም አድጌ ጥሩ ዛፍ ሆኜ ሰዎች ቆርጠው ወስደው የንጉስ ዙፋን አድርገው እንዲሰሩ ይላል። ማለት ንጉስ የሚቀመጥበት ዙፋን እንደሆነ ነው የምፈልገው ይላል። ሁለተኛው ዛፍ ደግሞ የለም እኔ ዙፋን ከሆንኩኝ አንድ ቤት ነው የምቀመጠው፣ ከቤተ መንግስት ውጭ ያለውን ዓለም ማየት አልችልም። ስለዚህ የንጉስ መርከብ ወይ ትልቅ ቆንጆ መርከብ ሆኜ ተሰርቼ ንጉሱ በተጓዘበት ቦታ ሁሉ በእኔ እንዲመላለስ ነው የምፈልገው ይላል ሁለተኛው ዛፍ። ሶስተኛው ዛፍ ምንድነው ምኞት ተብሎ ሲጠየቅ አይ እኔ ዙፋንም መሆን አልፈልግም ወይም ጀልባም ማነው እንትንም መርከብም መሆን አልፈልግም፣ እኔ ከዛፍነቴ መልቀቅ አልፈልግም፣ እዚሁ እንዳለው እያደኩ ሄጄ በጣም ረዝሜ መጨረሻ ላይ ሰማይ ደርሼ ሰዎች በእኔ ላይ ተንጠላጥለው ወደ ገነት እንዲገቡ ነው የምፈልገው ይላል። እነዚህ 3 ዛፎች አደጉ። ልክ እንዳደጉ ጥሩ ዛፎች እንደሆኑ 3ቱንም አናጮች መጥተው ቆረጧቸው። እንግዲህ ከ3ቱ ረጅም ዛፍ ሆኖ ሰማይ መድረስ የሚያስበው ዛፍ ህልሙ ተቆረጠ ማለት ነው አብሮ። የንጉስ ዙፋን መሆን የሚፈልገውን ዛፍ በሚገርም ሁኔታ ወስደው ቆራርጠው ለከብት አርቢዎች ሰጡትና ከብት አርቢዎቹ ቆራርጠው ሳጥን አድርገው የከብቶች ፍግ የሚቀመጥበት እና ጭድ የሚቀመጥበት ሳጥን አደረጉት፣ በረት ውስጥ አስቀመጡት ማለት ነው። ሁለተኛው ደግሞ የንጉስ መርከብ መሆን ነበር ፍላጎቱ። በሚገርም ሁኔታ እሱንም ለአሳ አጥማጆች ሰጡትና አሳ አጥማጆች ቆራርጠው ብዙ ጀልባ አድርገው ሰሩት። አሳ ማጥመጃ ጀልባ ሆነ ማለት ነው። ስለዚህ የ3ቱም ዛፎች ህልም በአንድ ጊዜ እንዳይሆን ሆነ ማለት ነው። ይህ ከሆነ ከብዙ ዓመት በኋላ አንዲት ልትወልድ የቀረበች 15 ዓመት ብላቴና በአንድ ስፍራ ለመውለድ ተቸግራ በእንግዶች ማደሪያ ቦታ ስትፈልግ በመጨረሻ ላይ የምትወልድበት ቦታ ስታጣ በረት ውስጥ ገብታ የከብቶች ፍግ ወይም ጭድ የሚቀመጥበት ሳጥን ውስጥ ሕፃኗን ወለደችና አስተኛችው። ይህች እናት ድንግል ማርያም ነበረች። የወለደችው ሕፃን ክርስቶስ ነው። የዚህ ዛፍ ህልሙ የንጉሥ ዙፋን መሆን ነበረ። የሰማይና የምድር ንጉሥ ዙፋን የመሆን ዕድል አገኘ ማለት ነው። ሁለተኛው ዛፍ ደግሞ የንጉሥ መርከብ መሆን ነበር የፈለገው። በሚገርም ሁኔታ ይህ ሕፃን ከተወለደ ከ30 ዓመት በኋላ ከ12 ደቀ መዛሙርቱ ጋር አንድ ጀልባ ላይ ሆኖ ተኝቶ ነበር እና በዛ ጀልባ ላይ ማዕበል ተነሳ። ማዕበል ሲነሳ የተኛው መምህር ተነስቶ ማዕበሉን ገሰጸው ማለት ነው። እሱም ክርስቶስ ነው። የተሳፈረበት ጀልባ የንጉሥ መርከብ የመሆን ፍላጎት ነበረው። የሰማይና የምድር ንጉሥ መርከብ የመሆን ዕድል አገኘ ማለት ነው። ሶስተኛው ዛፍ እስከ ሰማይ መድረስና ሰዎች በሱ ተንጠልጥለው ገነት እንዲገቡ ነበር የፈለገው። በመጨረሻ ላይ መስቀል ሆነ። ሁላችንም ወደ ገነት የገባ ነው በመስቀሉ ስለሆነ ማለት ነው። አሁን የታሪክ እውነተኛ ታሪክ አለመሆኑ ግልጽ ነው። መቼስ ጌታ መስቀሉ ከየት ተገኘ ሲባል በመጀመሪያ 3 ዛፎች ነበሩ እንደማትሉ ተስፋ አረጋለሁ። እዚህ ታሪክ ውስጥ ግን ያለው ተስፋ በጣም ቀላል አይደለም። ብዙ ጊዜ እነዚህ ዛፎች ታሪክ ላይ ያለው ቁም ነገር ምንድነው? ብዙ ጊዜ የሆነ ነገር አለቀ ብለን ስናስብ እግዚአብሔር ስራ ይጀምራል። የ3ቱም ዛፎች ህልም የተቋጨው ቅድም ነው። ነገር ግን ህልማቸው አበቃለት ሲባል ስራ ተጀመረ። በምድር ላይ ያለቀውንና የተቆረጠውን ነገር እግዚአብሔር ይቀጥላል። አንዳንድ ጉዳዮቻችን ላይ ተስፋ በቆረጥንበት ሰዓት ነው እግዚአብሔር ስራ መስራት የሚጀምረው። ይህን ታሪክ ታቦር ተራራ ላይ ሆኜ ስተርከው ደግሞ በጣም ትልቅ ትርጉም ይሰጠኛል። ለምን ካላችሁ ሙሴ እግዚአብሔርን ለማየት በጣም ለምኖ ነበር። ፊትህን አሳየኝ ብሎ ነበር። ሙሴ እግዚአብሔርን ፊቱን ሳያየው ሞተ። በሞተ በ1000 ዓመቱ ታቦር ተራራ ላይ እግዚአብሔር ከሞት አስነስቶ እኔን ያየ አብን አየ እንደሚል ወልደ እግዚአብሔር ኢየሱስ ክርስቶስን አሳየው። ስለዚህ የሙሴ ህልም ከሞተ በኋላ እንኳን ሆነ። ሙሴ ሲሞት ነበር ህልሙ ያበቃ የሚመስለው፣ ነገር ግን እግዚአብሔር አሳካለት። ሁለተኛው እዚህ ታቦር ተራራ ላይ የሌላ ሰው ህልም ተሳክቶ ታገኛላችሁ። ይኸውም የጴጥሮስ ህልም ነው። ጴጥሮስ ለጌታ ላንተ ለሙሴ ለኤልያስ 3 ዳስ እንስራ ብሎ ጠይቆ ነበረ። እግዚአብሔር አብ የምወደው ልጄ ነው እርሱን ስሙት ብሎ ገሰጸው። የጴጥሮስ ህልም አልተሳካም ነበር። በአሁኑ ሰዓት ግን በዚህ ታቦር ተራራ ላይ 3 ቤተ መቅደሶች እናገኛለን። የመሃለኛው የክርስቶስ ሲሆን በግራና በቀኝ ያለው የሙሴና የኤልያስ ቤተ መቅደስ ነው። አንዳንድ ህልሞች በጊዜው አልተሳኩም ማለት እስከ መጨረሻው አይሳኩም ማለት አይደለም። ነገርን ሁሉ በጊዜው ውብ አድርጎ የሰራ አምላክ በጊዜው እንዲሆኑ ያደርጋቸዋል። እኔ በህይወቴ በጣም ብዙ ስብከት ሰምቻለሁ። በጣም ብዙ ትምህርቶችንም ሰምቻለሁ።
ግን እንደዚህ ትምህርት አጽናኝ እጅግ በጣም አስተማሪ በውስጤ ገብቶ የቀረና ከማንነቴ ጋር የተገናኘ ትምህርት የምሬን እምላችሁ የለም። እንዴት አድርጎ እኔን በሚገባኝ መልኩ እኔ ልቀበለው በምችለው መልኩ በማይቆረቆረኝ መልኩ እንዴት አድርጎ ታሪኩን እንዳወራው ሰምታችሁታል። እንግዲህ ዲያቆን ሄኖክ ኃይሌ በጣም የሚገርም ነው። አስቡ እንግዲህ ዛፎች ታሪኩ እውነት ላይሆን ይችላል አለ። ኦፍ ኮርስ እውነትም ላይሆን ይችላል። ግን አይደለም ዛፍ የሰው ልጅ አስቡት። ዛፎቹ እንደዛ አይነት ህልም ካላቸውና ይሄ ህልማቸው ተሳክቶ ከታየ የሰው ልጅ ምን ያክል ወደ ራሱ ተመልሶ በእግዚአብሔር ላይ ተስፋ ቢያደርግ ምን ያክል እግዚአብሔር ወደሱ ደግሞ ተጠግቶ ምን ያክል ሊረዳውና ሊያግዘው እንደሚችል መገመት አያዳግትም ብዬ ነው የማስበው። ከዚህ ትምህርት የተማርኩት የምር ነው የምላችሁ ይሄ የህይወቴ የመጨረሻ ምሳሌ አድርጌ ወሰድኩት ነገር ነው መሰለኝ። እንደኔ በቃ የመጨረሻ ትምህርት የመጨረሻ በሆነ ነገር መጥቶ እግዚአብሔር ራሱ ለኔ የነገረኝ ያክል ነው የተሰማኝ። እና ተስፋ መቁረጥ አስፈላጊ እንዳልሆነ ተስፋ መቁረጥ በህይወታችን ውስጥ ቦታ መስጠት እንደሌለብን ተስፋ መቁረጥን አርቀን መጣል እንዳለብን ነው የሚያሳየው። ምክንያቱም አይደለም በህይወት እያለን ከሞትን በኋላ እንኳን እግዚአብሔር ተስፋን ለሰው ልጅ እንደሚሰጥ በሙሴ አሳይቶናል አለ ዲያቆን ሄኖክ ኃይሌ። ምክንያቱም ክርስቶስን ማለት ያው እግዚአብሔር አምላክ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ብለን የምናምነው ክርስቶስ ማለት ነው። ፊትህን አሳየኝ ብሎ ሙሴ በጠየቀው ሰዓት አይ አትችለውም፣ ፊቴን ለማየት አትችልም፣ አንተ የኔን ፊት መቋቋም አትችልም ብሎት እንዳለው ሁላችንም ያነበበው ነው እንትን ላይ መጽሐፍ ቅዱስ ላይ። ግን በጣም የገረመኝ ከሞተ በኋላ በታቦር ተራራ ላይ ክርስቶስ በግርማ መለኮቱ ተገልጦ በኤልያስና በሙሴ መሃል ላይ ሆኖ ማለት ነው የዛኔ ፊቱን አሳየው። ስለዚህ ከሞትን በኋላ ራሱ ተስፋ እንዳለ ነው ዲያቆን ሄኖክ ኃይሌ የተናገረው። እጅግ በጣም የሚገርም ትምህርት ነው። በጣም አይደለም በህይወት እያለን ከሞትን በኋላ ተስፋ የሚሰጠን እግዚአብሔር አብሮን ካለ ምን ሊያስፈራን ይችላል ብላችሁ ታስባላችሁ? ምንስ ሊያስደነግጠን ይችላል? እና ተስፋ መቁረጥ ውስጥ ያላችሁ ሰዎች እባካችሁ ተስፋ መቁረጥን የምር ነው የምላችሁ። እኔ በጣም አይቼውም አውቃለሁ። ተስፋ መቁረጥ በጣም አስቀያሚ ነገር ነው። ከህይወታችን ማስወገድ ከሌለብን ቶሎ ብለን ካላስወጣነው ሐሳባችንን ካላረከስነው በስተቀር ተስፋ መቁረጥ በሰው ልቦና ውስጥ ከገባና ከተቀመጠ በቃ ህይወታችን እንዳበቃ ነው ቶሎ ትዝ የሚለን ብዙ ጊዜና ተስፋ መቁረጥን እንደ ምርጫ አድርገን ባንወስደው። ተስፋ መቁረጥ ስሜቱ ሲሰማን እንደዚህ አይነት ትምህርቶችን ብንሰማ እንደዚህ አይነት ስብከቶች አስተማሪ ታሪኮችን ብናይ በእውነተኛ ታሪክም ቢሆን በመጽሐፍ ቅዱስ ሊሆን ይችላል፣ በኖርማል ዓለማዊ ልቦለድ መጽሐፎች ሊሆኑ ይችላሉ ብናይ በጣም ብዙ መጽናኛ ያላቸው ታሪኮች አሉ። ከኛ የበለጠ እጅግ በጣም አዘቅት ውስጥ የነበሩ ማንነት የነበራቸው ዛሬ ላይ ወይም በኋላ ላይ ከፈተናው በኋላ ከስቃዩ በኋላ ከተስፋ መቁረጡ በኋላ እጅግ በጣም ብዙ የሚባል ደረጃ ዝናን የያዙ ገንዘብ የያዙ ሀብት በጸጋን የተሸከሙ ሰዎች ናቸው የሚሆኑትና ተስፋ መቁረጥን እንደ አማራጭ ባንጠቀመው ጥሩ ነው። አማራጭ ሊሆንም አይችልም። ተስፋ መቁረጥ ስሜት በተሰማን ጊዜ እግዚአብሔር ሆይ አግዘኝ፣ እግዚአብሔር ሆይ አበርታኝ ብሎ ወደ ማንነታችን ወደ ራሳችን ተመልሰን በጸሎትም መበርታት አንድም ትልቁ ኃይል እሱ ስለሆነ ማለት ነው። ከዛ ደግሞ ባሻገር ራሳችን የምንመለከትበት ልዩ የሆነ ደስ የሚል ሐሳብ ራሳችን የምናጽናናበት የምናበረታበት ደስ የሚል መልካም ሐሳብ ማመንጨት እንዳለብን ነው ከዚህ ታሪክ የምንማረው። እና የሶስቱ ዛፎች ታሪክ በእውነት ነው የምላችሁ የምር ተስፋ ከመቁረጥ ነው የሚያላቅቁት። በቃ ተስፋ ከመቁረጥ ያሻግራሉ። በመልካም ድልድይ ናቸው። እንደዚህ አይነት ታሪኮች ድልድይ ሆነው ነው ለሰው ልጅ የሚያልፉት፣ ድልድይ ሆነው ነው ለሰው ልጅ ወደ ህይወት የሚያሻግሩት። እና በእንደዚህ አይነት ታሪኮች ላይ በእንደዚህ አይነት ትምህርቶች ላይ
ብዙ ማለት ብዙ ነገሮችን ብትሰሙ ብታዳምጧቸው እንደዚህ አይነት ታሪኮች በውስጣችሁ ያለውን ቁስል ያክማሉ፣ በውስጣችሁ ያለውን ጥያቄ ይመልሳሉ፣ በውስጣችሁ ያለውን ተስፋ መቁረጥ አርቀው ይጥሉላችኋል። ድልድይ ነው የሚሆኑት ወደ ህይወት ለመግባት ወደ ደስታ ወደ መኖር ለመግባት ድልድይ ይሆናሉ፣ በር ይከፍታሉና እንደዚህ አይነት ታሪኮች እንደዚህ አይነት አስተማሪ ትምህርቶችን አብሶ አሁን ሶሻል ሚዲያው በጣም ሰፊ ነው። በየቲክቶኩ በየዩቲዩብም ፌስቡክም ላይ የተለያዩ ማህበራዊ ሚዲያዎች ላይ አሉ በብዛት እንደዚህ አይነት ትምህርቶች እና ተስፋ መቁረጥ በተሰማችሁ ጊዜ እባካችሁ እንደዚህ አይነት ትምህርቶች እንደዚህ አይነት ታሪኮችን ስሟቸው ለማለት ነው። እንግዲህ ይሄንን ይመስላል የዛሬው ታሪካችን። ቀጣይ አሪፍ ነገር ደግሞ ይዘንላችሁ እንመጣለን። ሰብስክራይብ አድርጉ ቻናሉን። እናመሰግናለን።